الو نعم. نعم يا مقدلاوة. السلام عليكم أستاذ. وعليكم السلام ورحمة الله وبركاته. تفضلي. ጥያቄ ነበረ። نعم. አንድ ወንድሜ ነውና ጠይቅልኝ አለኝ። ማለት ሊያገባት ከሚያስባት ልጅ ጋር ዝሙት ላይ ወድቀው ነበረው ማለት ነውና ዝሙት ባረጉ በሁለት ቀን ሃይዳየች። ከዛ በሁለት ወር ውስጥ ደግሞ 3 ሃይዳይታለና ኒካህ ማሰር ፈልጌ ነበር ይለናል ማለት ነው ወንድማችን። طيب እንዴት መሰለሽ እህታችን መሆን ያለበት እንደዚህ አይደለም። ይሄ ብቻ አይደለም። አዎ ይሄም ይፈልጋል። ነገር ግን የሚያስፈልገው ምንድነው? ተውባ ነው። በመጀመሪያ ደረጃ ተውባ ያስፈልጋል። ከዚህ አደገኛ ስህተት፣ ከዚህ አደገኛ ጥፋት፣ ከዚህ አደገኛ ውድመት፣ አውዳሚ ድርጊት ነው ዝሙት። ዝሙት ሰውነትን ያወድማል፣ ኢማንን ያወድማል፣ ማንነትን ያጠፋል። ስለዚህ በመጀመሪያ ደረጃ ተውባ ነው ማድረግ ያለባቸው ሁለቱም ወደ አላህ ስብሐነሁ ወተዓላ በተውባ መመለስ አለባቸው። ስለዚህ ምን ያደርጋሉ? ባደረጉት ስህተት ይጸጸታሉ፣ አላህ ይቅር እንዲላቸው ይጠይቃሉ። ዳግም ወደዚህ አይነት ነገር ለመመለስ ይወስናሉ። እነዚህን 3 ነገሮች ማድረግ ግዴታ ነው። አንደኛ ተውባው ለአላህ የሆነ መሆን አለበት። ኦኬ፣ ተውባውን እስትግፋር፣ ተውባ ያ ረቢ ታረቀኝ ብሎ አላህን መለመን። ከዛ በኋላ ዳግም ወደዚህ አይነት ስህተት ላለመመለስ መወሰን። ሶስተኛው ከዚህ አይነት ስህተት መላቀቅ፣ መለያየት አለባቸው፣ መገናኘት የለባቸውም እንደማይተዋወቁ ሁሉ። ከዛ በኋላ የወር አበባዋን ትጠብቃለች። ኦኬ፣ ተውባ በአሁን ባለው መልኩ ሸርጦ ከተሟላ በኋላ ከዛ በኋላ ኒካህ ይተሳሰራሉ። አላህ ሱብሓነሁ ወተዓላ ከዚህ አይነቱ አደጋ ይሰውረን ያ ረበል ዓለሚን።